ሰበር ዜና። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የሙኒሳ ሚዲያ ተከታታዮች እንደምን አረፈዳችሁ፣ እንደምን ዋላችሁ። እንዲሁም ዋና ዋና አንኳር ዜናዎችን እነሆ እያለን በዚሁ እንቀጥላለን። በዛ ሰሞን ታስታውሶ እንደሆነ ባልደረቦቼ አንድ ዜድ የተባለች ጓደኛችን በሆነ ነገር አጋጣሚ ትደነግጣለች። በዛ ስደነግጥ እኛ የኢትዮጵያዊ ባህላችንን ለማስቀጠል ስንል አብሮነታችን እንዲሁም ሰው በሚያዝንበት በሚደነግጥበት በደስታውም በሀዘኑም አብሮ መሆን መቀላቀሉ የተለመደ ነው። ስለዚህም እኛ ያንን ለማስቀጠል ባህላችን ወጋችን ለማሳየት ስንል እኛ እንሰባሰባለን። ይሄ ስብሰባ መጀመሪያ ሲጀመር በደስታ በፍቅር ነበር የተጀመረው። በመጨረሻ የማይሆን ነገር ይፈጠራል ብሎ ማንም አላሰበው አላቀደው። ግን መጨረሻ የተፈጠረው ነገር በጣም ያሳዝናል፣ እጅግን ልብ ይሰብራል። ምንድነው የተፈጠረው ካላችሁ ብሩ ከተሰበሰበ በኋላ እንዲሁም እኛ ሰውን ጥየቃ ስንሄድ እንዲሁም ባህላዊ ወጋችን ሻይና ዳቦ ቡና እንዲሁም የመሳሰሉ ነገሮችን ይዘን በመሄድ እንታወቃለን። ያንን በማስመልከት እኛ ተሰባስበን ሄደን ገዛዛን። ከገዛዛን በኋላ ልጆች ግማሻቸው ሳቱ የማይሆን ሳት ሆነና አላለውምና እነሱም በየአጃቸው ሁላቸውም ተበታተኑ። እኔ ሹክሪ እንዲሁም ዜድ የምትባል እንዲሁም ኑዴ የምትባል እንቀራለን። በዛው ብንቀርም ግን ብሩን ይዘን አልቀረንም። የተገዛዛው ይዘን ሄድን፣ ለልጅቷ አቀበልን። ይዘነው አልቀራንም። የቀራ ብር ነበረ፣ ለልጅቷ በቀጥታ አድርሰናል። እንዲሁም ምንም እኛ ጋር የቀራ ነገር ሳይኖር አንድ ሰሚራ የተባለች ግለሰብ ሙኒሳ ብሩን ሰብስባ በልተዋለች። ሙኒሳ የተዋጣውን ብር ሁሉንም ሰብስባ በልታለች ስትል ሄዳ ትከሰኛለች። ሄዳም የከሰሰችኝ ሄዳ በልታ ጠጥታ እንደሆነ ሙሉ ማስረጃ እንዳለኝ በሙሉ ልብ እከራከራለሁ። ምስክሮች አሉኝ፣ እንዲሁም የዓይን እማኞች አሉኝ። ሄዳለች፣ አይታለች፣ እንዲሁም ሲደረግ የነበረውን ሁሉ ታውቃለች። ለምን ካላችሁኝ በሰዓቱ የነበረችው እሷ ስለነበረች። እንዳጋጣሚ ሆኖ ልጆች ባጋጠማቸው በሰዓቱ ባጋጠማቸው ችግር ሁላቸውም ተበታትነው ስለነበረ ሁላቸውም መሄድ የነበረባቸውን ቦታ ሄደው ስለነበረ 5 ብቻ ሆነን ቀርተን ነበረ። ከ5ቱም አንዷ ሰሚራ ነበረች። አሁን ግን በየሄድኩበት በገባሁበት ሁሉ ብሬን ስጪኝ፣ ብሬን ካልሰጠሽኝ ወየውልሽ እኖራለሁ ብለሽ አታስቢ እያለች ትፎክርብኛለች። ሰሚራ የቷ ብላችሁ አትጠይቁኝ፣ ማናትም አትበሉኝ። ሰሚራ አንድ ብቻ አይደለም ያለው። ስለዚህ እናንተ በየቤቱ ስዞር እቺ ልጅ እየፎከረችብኝ ካገኛችሁ ምስክር እንድትሆኑኝ እፈልጋለሁኝ። ምክንያቱም ትልቅ ስጋት ውስጥ ላይ ነኝ እያልኩም ሀሳቤን ለመግለጽ ዛሬ ብቅ ብያለሁኝ። እንዲሁም ላይቭ ሳትገቢ የቀራሽ ቀን በሽታዬ ሁሉ ይጠፋል። ብቅ ያልሽ ቀን ደግሞ ጠዋቱን እንደገባሽ ሳቅ ደግሞ በሽታዬ ተመልሶ ይመጣብኛል። አንቺ ያሌለሽበት ሀገር የት ልሂድልሽ? የት ልግባልሽ?
የትስ ልጥፋልሽ እያለችም ትፎክርብኛለች። እኔ ለሷ በሽታ ነኝ ወይስ ክኒን ነኝ ብዬ ራሴን ወቅሼ እስከ ዛሬ ራስ ምታት ሆኖብኝ ቀርቷል። ስለዚህ ከዚች ልጅ ምንድነው ያገናኛችሁ ብትሉን እኔ ምንም የተገናኘሁት ነገር የለም። በዚች በዜድ የምትባል ግለሰብ በሆነ ነገር ደንግጣ በሱ ምክንያት ተገናኘን። በዛው አጋጣሚ ጠምዳ ያዘችኝ። አልለቅሽም፣ የት ትሄጃለሽ? ያልበላሁትን ብር አምጪ ክፈይ እያለች ታስጨንቀኛለች። በእርግጥ እውነቷን ነው። በዚህ ኑሮ ውድነት እንኳን የበላችሁትን ብር ቀርቶ እንኳን ያለ ሀቅ የበላችሁትን ብር ቀርቶ ሳትበሉ እንኳን አምጡ ተብላችሁ የምትገረፉበት ብዙ በደል የሚደርስባችሁ ጊዜ ነው። በሷ አልፈርድባትም። ምክንያቱም ኑሮ አስገድዷትም ሊሆን ይችላል። ምክንያቱም በእኔ ተጨማሪ ብር ፈልጋ እኔ ጠርቀም ያለ ገንዘብ ከሰጠኋት ምናልባት ህይወቴን ያሳልፍልኛል፣ ምናልባት የተሻለ ህይወት እኖራለሁ ብላ አስባ ይሆናል። ምክንያቱም እኔ ያ ሁሉ ብር ቢኖረኝ እዚህ ኩሽና ለኩሽና ስንከባለል ባላየሽኝ። ሰኑዬ ሳሙሻ የምትሰሚኝ ከሆነ ከአሁን በኋላ ተጠንቀቂ። በዚች 2 ቀን የጠፋሁት ያንቺን ነገር ማስጠንቀቂያ የሚል ርዕስን ለማስጠንቀቅ እና ለማስተካከልም ጭምር ነው። ከአሁን በኋላ ስሜን በየሽበት ብታነሺ ወየውልሽ የሚልም ማመልከቻ አስገብቻለሁኝ። በሄድኩበት ሁሉ ቦዲጋርድ እንዳለ ማወቅ አለብሽ። በሄድኩበት ሁሉ እከታተልሻለሁኝ ብትይ በራስሽ እንደፈረሽ ማወቅ ይጠበቅብሻል። እንዲሁም ሙኒሳ የምትባል ግለሰብ ተሳስተሽ እንኳን ብትጠሪ አላቅልሽም ተናግሬያለሁኝ። በኋላ ለሚደርስብሽ ችግር እኔ አይመለከተኝም። ካሁኑ ስለተናገርኩኝ እኔ ሀላፊነቴን አውርጃለሁኝ። በቅድሚያም ማስጠንቀቂያ ሰጥቻለሁኝ። ስለዚህ ሰሚራ የተባለችን ግለሰብ አስጠንቅቃችሁ እንድትነግሩልኝ እፈልጋለሁኝ። እንዲሁም ሰሚራ የተባለች ግለሰብ በዚህ ሰሞን የሆነ ቪዲዮ ለቃ አይቼ ነበር። ፖስታ ገብቼ ሳዳምጠው ሀሳቧ ምን የሚል ይመስላችኋል? ከካሜራ ጀርባ ያሉት እህቶቻችን ከካሜራ ጀርባ ሆነው የሚሰሩ እህቶች ፊት ለፊት ላይ መውጣት አለባቸው የሚል ድምጽ ማሰማቷ ይታወሳል። እንዲሁም እኔ ሀሳቤን በማስቀመጥ ምን ያልኳት ይመስላችኋል? ቀድመሽ አንቺ ውጭና እኛ እንወጣለን። አንቺ ወጥተሽ ውጤት ካገኘሽበት እኛም ፊት ለፊት ወጥተን እንቀመጣለን። ውጤት ካለውማ ምን አደባበቀን ብለን ገልጸናል።